ان هابلو ترجمو ان كستو ان زاني اي افهمان اي كفيعني ايتوبيا ما نهي ان ان افكرنا عن منهين ان خالد فانتينا ماها ان انا مناغر مفلغو تنش نو انجا نوارينن دريدا تولدن ያደግን ልጆች ነን እዛው ሰፈር ነን ግን ብዙም እዚህ ጋር የተናገሩ ደግሜ አልናገርም ከዚህ የቀረ መናገር ነው የምፈልገው ዛሬ እዚህ መጣችሁ በመናገራችሁ በጣም ደስተኛ ነን ከዚህ በፊት ትልቅ ችግር መጥቶ እንደዚህ መጥቶ እቅርታ የጠየቁንም የለም አመራሮች ራሳቸው እንኳን ችግር አለብን ብሎ እዚህ መጥቶ አልተናገሩም ስንት ሰው ተደብድቦ የባለፈው ችግር እኔ የባለፈው ችግር አይደለም አሁን መድገም እንፈልገው ያአሁኑ ችግር ነው ሁለት ሰው ድሮ መጣላት ያለ ነው ይጣላል ሁለት ልጅ ይጣላል ወዳው ግን የብሔር ነው የሚለወጠው ምክንያቱ እስካሁን ድረስ አልታወቀም መንግስት በደንብ አትኩሮ መስራት አለበት አንደኛው እሱ ነው ሁለተኛ ችግር ያለው ሌላ ሰፈር አይደለም እኛው ሰፈር ጋር ነው ሜዳ አካባቢ ነው የምንኖረው እዚህ ስንት ብሔር አለ ሶማሌ ብቻ አይደለም የሚኖረው መርማርሳ ውስጥ ብዙም ኦሮሞም አለ አማራም አሉ ከኛ የበለጡም አማራም ሰፈር አለ ግን አንድ ቀን እኛ ቆመን እንደዚህ ቆመን እስቲ ተወሩ እናታችን ጉድና ከአማራ ነው የምትፈሩን እንባላለን አይደለም ፍራቻ አይደለም ክብር መስጠት ነው ሃይማኖታችን አይፈቅድልንም ጎረቤትን መደብደብ ሃይማኖታችን አይፈቅድም ነገር ግን እዚህ ጋር ሁለት ልጅ አማራና ሶማሌ ከተጣላ ሰባተኛ ሶማሌ ጋር ይደበደባሉ ችግር ነው አንድ ሁለት ሶስት ከተጣላ የኛ ልጆችን ባለጌ ሊሆኑ ይችላሉ ሌላ ልጅም ባለጌ ሊሆን ይችላል ፍጹም ነን አንለምኛ የኛ ጥፋት ያላቸው ልጆች አሉ እነሱ ጋርም ጥፋት አለ ነገር ግን ፍትህ የለም ግልጹ መናገር አርባ በታኝ ጋር ፖሊስ ጋር ፍትህ የለም እኔ መናገር የምፈልገው እንዴት እንደምደበደበው ወጣቶች ግርም ይላል መንግስት መያዝ አለበት በጥፊ መምታት ያለ ነው በርግጫ መምታት ያለ ነው ነገር ግን እዚህ ጋር ኩላሊቱን እግሩን ጭንቅላቱን ሰው እንስሳት እንኳን እንደዚህ አይደበደብ እንስሳት ይሄን መታረም አለበት ህዝብ ነው ሰው ነው ልጅ ነው ወጣት ነው ብዙ እንጠብቅበታል እነዚህ ወጣት አማራሚውም ሶማሌው አይደበደብ ከተፈለገ ይያዝ ይታሰር ተጣርቶ ይፈታ እኛ እዚህ ተሰብስበን ይፈታልን አይደለም ምንለው ተጣርቶ ይፈታ ምንም ያላረገም ታሰረ ያረገም ታሰረ ነገር ግን ፍትህ የለም እዛ ውስጥ እንዴ ያለ የሆነ ልጅ والله እኔ የጠላሁት መታሰር አይደለም ማለት እንዴት እንደምደበድቡኝ መውለድ እንኳን አይችሉም መሰለኝ ከዚህ ጋር እኮ ነው የሚደበድቡት እንደዚህ እኮ የታገር ነው ስንተኛው ክፍለ ዘመን ነው ያለ ነው በጣም ኖር ነው እንደዚህ መደብደብ እናንተም አመራር ናችሁ የናንተ አባል ተናገሩ ሁለተኛ መናገር ቢፈልጉ የሰው ቤት እንደዚህ በርግጫ እኛ ራሱ ህግ እናቃለን ተምረናል ከፍርድ ቤት አምጣ ማለት እንችላለን ነገር ግን በዛን ሰዓት ያለው ሁኔታ አትችልም ቤት አትግባ ማለት ትችላለን ኦ ብለ ለመንግስት መደወል ትችላለን ግን አይሰማው አለ ቤትህን ገብቶ አሁን አንድ ኦፕሬሽን ሴት አለች ገና 2 ወር እዚህ ጋር ነው የተመታችው አረ ኦፕሬሽን ነኝ ባትም የሆነ ልጅ ሮጦ ገባ ሊገባ ይችላል ገብቶ መፈልግ ይዞ መውጣት ያለ ነው እዛ ውስጥ ያለችው ቤት ደብድባ እና ሽምብጂ ይሳደቡት ስድብ ኮምሳጥን ውስጥ ምን አለ አመራሩ ልብስ ካለበሰ እኔ ገድለው ነበር ግን ማከብረው ልብሱ ነው ለምን ህግ ይዘኛል አንድ ግለሰብ ግን የፈለከው ትደባደባለ ወይ አንተ ይመታሃል ወይ እኔ እመታለሁ ግን ክብር ያለው ልብሱ ነው መንግስት የሆነው ልብሱ ነው እኛ ክብር የምንሰጠው ልብሱ ነው እሱ ልብሱ ክብር ካልሰጠ አላማ ካልሰጠ በጣም ሸም ነው ሁለተኛ እኛ ሆዳችን ተቆስሏል እውነት ነው ብሶት አለብን ቢሮ ሄደህ ትቆከራለህ እንደዚህ አይተህ ለብሰህ አማርኛ ማትናገር ይመስላል ምን አይነቶች ናቸው ሂጂ ወደዛ ሰባተኛ ፖሊስ ጣቢያ ምግብ አቅርበህ ይዘህ ለመሄድ ስትል ልጆችን ማናገር መብትህ ነው ያለ ነው ሰው መታሰር ነው እዛ ያሉት ያንቋሽሻሉ ይንቃሉ ዘር ተቆራለ ጥሩ አይደለም ሶስተኛ እዛው ሜዳችን አለ ጥሩ ባለባጃጆች አሉ አንዳንዴ አሁን እኔ ሄጄ ባጃጅ ኮንትራክት ካልኩኝ አላሳፍርሽም ይሉኛል አይፈልጉም ውስጥ አትግባ እሺ ችግር የለም ግን ኮንትራክት ያዘኝ አልይዝሽም
እቺ ሶማሌ ሸርሙጣ እያሉ እንዴት ነው ሶማሌ ኢትዮጵያዊ አይደለም? ኢትዮጵያዊ ነን። ተወልደን ያደግ እዚሁ እናቴ አባቴ አያቴ ተወልደዋል። ግን እኔ ተወለድኩኝ አይደለም ባህር ዳር ሄጄ መኩራት አለብኝ በኢትዮጵያነቴ አይደለም ድሬዳዋ ብቻ መቀለም ሄጄ መኩራት ነው ያለብኝ በኢትዮጵያዊነቴ። እኛ አይደለም ለሰው ገለል ማድረግ አልችልም። ድሮ ሶማሌኛ መናገር እኛ ሼም ይዘን ነበር። ለምን ሶማሌኛ እናወራለን እንል ነበር። ነገር ግን ዛሬ በአማርኛ መናገር ሼም ይዘኛል። እኔም ዝም እልላለሁ። ግን እዚህ እንሰደባለን። ጥሩ አይደለም። ይሄ ሁሉ አለብን። ድሮ ተግባበን ነበር። እኔ ትላንትና አሁን እንደዛ ሲደበደቡት ጎረቤት ያለች የ12 ዓመቷ ከትምህርት ቤት ወጣ የት ትግባ? አጠቃላይ ሶማሌ ነው። እኔ ወጥቼ ነው ያስገባው። ደወልኩላት። ናዝሬት ቁልፍ ያለሽ? የለኝም ልጅሽ እኔ ጋር ነች። እኔ ግን ባለጌ ከሆንኩት አላወጣትም። ሂዩማኒቲ አለብን። ሂዩማኒቲ ማየት አለብን። ሶስተኛ ዩኒቨርሲቲ ጋር ድሮ ሳጥን ነበረ። አሁን እንደዚህ ነው የሚጫወቱት። የሆነ ነገር ተሰራ ህገወጥ ነገር ቡና እዛ ይፈላል። እዛ መሰብሰቢያ ተደረገ። እዛ የሆነ ህገወጥ ነገር እየተሰራ ነው። ሐሺሽም አለ፣ ጫትም ይሸጣል። ሰው ላይ እንጀራ ሊወጣ ይችላል። ነገር ግን እንደዚህ ባንድ ፉት ነው የሚባለው የወጡት ባንኬት የወጡት ባለፈው ችግር በኋላ ነው ተሰርቷል። እዛ ሁለቱ ልጆች ድሮ ይግባቡት እዚህ ጋር ባጃጅ የነበሩት እዚህም ሶማሌ የነበሩት ድሮ እንደዚህ ጎንና ጎን አይቆሙም ነበረ። አሁን አንደኛው ሰፊ ይዟል፣ አንደኛው ረድ። አንተ እዚህ ጋር መጥተህ ማን ነው የምትሳፈረው? አይ አትሳፈሩ፣ የአማራ ልጆች እየደበደቡ ነው። እዛ ጋር መስቀለኛ ሰው ይጠብቃቸዋል። እሺ በየት እንሂድ? በሰማይ እንሂድ? እኛ አይደለም ዛሬ የምንፈልገው እዚህ ዩኒቨርሲቲ አይደለም። ከዚህ ተነስተን እስከ ታይዋን ድረስ የምንሄድበት ሰላም እናገኛለን ወይ ነው ጥያቄያችን። አንድ ልጅ ከድሬዳዋ መታ ሽኒዴ መሄድ ትችላለች ወይ ነው። የላትም አለ ፈለገች ብሄር ቢሆን ከታይዋን መታ ሽኒዴ ማትሄድበት ምክንያት ካለ ችግር አለ ማለት ነው። ችግሩም እናንተ ጋርም ሊሆን ይችላል፣ እኛ ጋርም ሊሆን ይችላል። ከዛ የባጃጆቹ ጉዳይ አለ። ባጃጅ እኛ የመርማሳ ልጆች እያንዳንዱ እኔ ፊታቸው ማውቃለሁ፣ ሁሉም አውቃለሁ። ነገር ግን የዩኒቨርሲቲና የጂቲዜድ ልጆች አይደሉም፣ የመርማሳ ልጆች አይደሉም። እዛ ለሆን ብሎ ለረብሻ የሚሞቱ ልጆች አሉ። በስ ወለማሰ ፍልማንኩሲያ አሁንም አለ። ለእኔ ለፖሊስና ለአርባ በታኝ እናንተ ስላላችሁ ማስተላለፍ የምፈልገው የኛ እዚህ መርማሳ ከተደበደቡ ቀደም እንዳላችሁት የሶማሌ ክልል አመራሮች ኃላፊነቱን መውሰድ አለባቸው፣ ህዝባቸው መውሰድ አለበት። ነገር ግን እናንተ እዛ ጋር ኃላፊነት ማንወስድ ከሆነ ትላንትና ከልጆቻችን ትምህርት ቤት አስቀረን፣ አስቤዛ መግዛት አቃተን፣ አሞን ሆስፒታል መሄድ አቃተን፣ ፈተና ነበረባቸው። ስንት ልጆች አላማቸው እየደፋል። እኛ አይደለም ለአንድ ግለሰብ መናገር አይደለም የምንፈልገው፣ ለሁሉም እዚህ ያሉ ከዚህ ተነስቶ እኛ ሌላ አይደለም የምንገዛው። ሽኒዴ አይደለም እቃ አስቤዛ የምንገዛው፣ ድሬዳዋ ሄደን ነው የምንገዛው። ድሬዳዋ ነው ያለ ነው። ምንድነው ዛሬ አመራሩ ለውጥ አለ። ለውጡ ዛሬ መጣልን እያን ድጋሜ ሌላ ለውጥ ከመጣብን እኛ ራስ ምታት ነው። አራስ አለ፣ እርጉዝ አለች። ከተደበደቡ የ77 ዓመት ካወራን በጣም ችግር ነው። ከቅርታ ጋር ነው የምላችሁ። እዛ ዋና ያለው ችግር መታረም አለበት። ከቅርታ ጋር አመሰግናለሁ።